እዚህ የዛሬው ቪዲዮአችን ደግሞ ስለ ዶዞ ላይቭ ነው። እንዴት ሬጂስተር እንትን ብለን ሳይን አፕ አድርገን እንደምንገባና ሌላው ደግሞ ብቻ በደንብ አሳያችኋለሁ። በመጀመሪያ አፑ ሊንክ ከየት ነው የምናገኘው? ቴሌግራም ላይ ሄደን ፍሮቴክ ብለን ሰርች እናደርግና ይኸው ፍሮቴክ የሚለው ይሄኛው ነው። ከዛ እዚህ ላይ ፒን አረግላችኋለሁ ስለ ሌሎች አፖች ስለ እነ ክራሽ ላይቭ እና ስለ እነ ሃላ አፕ በደንብ ለቅቄያለሁ እና እዛ ላይ ማግኘት ትችላላችሁ። የዶዞ ላይቭ አፕን ፒን አረግላችኋለሁ። ስለዚህ አሁን የዛሬው እንትን ስለ ዶዞ ላይቭ ነው። ዶዞ ላይቭን ከየት እንደምናገኝ ያሳይቻችኋለሁ። አሁን በቀጥታ ወደ ዶዞ ላይቭ አፕሊኬሽን እንሄዳለን። ዶዞ ላይቭ አፕ ላይ ስንሄድ ለመጀመሪያ ጊዜ የሚመጣልን አሁን እኔ ሎግ አውት አድርጌ ያሳያችኋለሁ። ሎግ አውት አድርጌ አሳያችኋለሁ ማለት ነው። ስለዚህ ልክ እዚህ አፕሊኬሽን ላይ ስትመጡ ለመጀመሪያ ጊዜ እንደዚህ ነው የሚያመጣላችሁ ማለት ነው። ስለዚህ እዚህ ጋር አይ አግሪ ትሉትና አይ አግሪ ቱ ተርምስ ኦፍ ዩዝ ኤንድ ፕራይቬሲ ፖሊሲ ካላችሁት በኋላ እዚህ ጋር ጉግል የምትላለች ወይም ደግሞ ፎን የምትላለች። በስልክ ቁጥር መግባት ከፈለጋችሁ በሱ ይቻላል። ያለበለዚያ ግን በጉግል እኔ የምመክራችሁ በጉግል ነው ማለት ነው። ስለዚህ በጉግል ሳይን አፕ አድርገን እንገባለን። ልክ ጉግል የምትለዋን ስንነካት ቀጥታ ኢሜሎቻችን ያመጣልናል። አንዱን ኢሜል መርጣ እንገባለን ማለት ነው። ስለዚህ አንዱን ኢሜል እኔ መርጬ ይኸው ወደዚህ አፕሊኬሽን ገባለሁ። ከዛ በኋላ ምሮ የሚያመጣላችሁ እንድታስገቡ የሚፈልገው አንደኛ ፕሮፋይላችሁን ነው። ሁለተኛ ጾታችሁን ነው። ወንድ ከሆናችሁ ሜል፣ ሴት ከሆናችሁ ፊሜል ብላችሁና ስማችሁን እና ካንትሪ ታስገቡና እና የተወለዳችሁበትን ቀን ማስገባት ትችላላችሁ። ግን አሁን አላስገባም። እዛ ላይ ማስተካከል ስለምንችል ማስተካከል የማትችሉት ምንድነው? አንደኛ ሀገራችሁን ነው። ስለዚህ ሀገራችሁን ያላችሁበትን ሀገር በደንብ ጠንቅቃችሁ አስገቡ ማለት ነው። ስለዚህ ልክ ስትገቡ እንደዚህ ያመጣላችኋል ማለት ነው። ከዛ በኋላ ኢትዮጵያውያን ብዙም የሉም በአሁን ገብተዋል። ግን ልክ እንደ ሌሎች አፖች እንደ ሃላ እና እንደ ፖፖ ብዙም የሉም። ስለዚህ አሁን በቀጥታ ምንድነው የምታደርጉት? ወደ ፕሮፋይላችሁ ትሄዱና ወይ ኤጀንት ወይ ሆስት መሆን አለባችሁ ማለት ነው። ስለዚህ ኤጀንት ለመሆን ቀጥታ ያው እዚች ጋር የስራስ ምልክት አለች። የስራስ ምልክቷን ትነኳትና ከዛ በኋላ ስልክ ቁጥራችሁን ታስገባላችሁ እዚህ ጋር ካላችሁበት ሀገር ኮድ ጋር ማለት ነው። የኢትዮጵያ ከሆነ +251 ብላችሁ 9 ብላችሁ ማስገባት ነው ማለት ነው ስልክ ቁጥራችሁን። ከዛ በኋላ ይሄ ነው ማለት ነው። እሱን ታረጉና እዚህ ጋር አይዲያችሁንም ትይዙና ለኔ በቴሌግራም ወይ በዋትስአፕ ትልኩልኛላችሁ። ስልክ ቁጥሬ ወይም ዩዘር ኔሜ አለ እዚህ ጎን ላይ ማለት ነው። ከዛ በኋላ በሱ ትልኩልኝና እኔ ኤጀንት አረጋችኋለሁ። ሆስት መሆን የምትፈልጉ ከኔ ጋር ደግሞ ቀጥታ የኔን አይዲ 39746287ን ታስገቡና በኔ ሆስት ስር መሆን ትችላላችሁ ማለት ነው። ስለዚህ አሁን ወደ ታስኩ እንሄዳለን። ሪዋርድ የምትለዋ ውስጥ እንገባና ቀጥታ ሪዋርድ የምትለዋን ስንነካ ጊዜ እንደዚህ የተቀመጣችሁትን ደቂቃና ለምን ያህል መቀመጥ እንዳለባችሁ ምናምን ያሳያችኋል። ስለዚህ እኔ የ7 ቀኑን ስለጨረስኩ ነው። ለ7 ቀን 8000 ነው የሚሰጣችሁ። ስለዚህ ያንን እንዳትረሱ እና እንዳያልፋችሁ ሆስት ወይ ኤጀንት ሆናችሁ ስሩ። አሁን ቀጥታ ፓርቲ እንዴት እንደምንገባ አሳያችሁና የዛሬውን ቪዲዮ እናጠናቅቃለን። ፓርቲ ለመግባት እዚህ ጋር የፓርቲ ምልክቷን እንነካትና ቀጥታው እንደዚህ አይነት ኢንተርፌስ ያመጣልናል። ከዛ በኋላ ላውንች ፓርቲ የምትላለች እሷን ነው የምንነካው። ከዛ በኋላ እዚህ ጋር አይ አግሪ ቱ ዘ ተርምስ ኤንድ ኮንዲሽን የምትለዋን እናበራና ከዛ በኋላ ታይትል እናስገባለን። ወንበርም መምረጥ እንችላለን። እዚህ ጋር ወንበራችንን እንመርጣለን ማለት ነው። ባለ 15 እና ባለ 9 አለ ማለት ነው። ስለዚህ የፈለጋችሁትን መርጣችሁ ትገቡና እዚህ ጋር ላይቭ ታይትል ታስገባላችሁ። እኔ አሁን እናንተ ዌልካም ማለት ትችላላችሁ፣ የፈለጋችሁትን ማለት ትችላላችሁ። እኔ ግን ግቡ ላስረዳችሁ አብረን እንስራ ብዬ ከዛ በኋላ ቀጥታ ላውንች ሩም የምትለዋን እነካታለን።
ከዛ ላውንች ሩም ስንል ብለን ስንገባ ጊዜ ይኸው እዚህ ጋር ራሱ አውቶማቲካሊ ያስቀምጣችኋል። የፈለጋችሁት ወንበር ላይ መቀመጥ ትችላላችሁ። ከዛ በኋላ ቀጥታ ታስካችሁን ትሰራላችሁ ማለት ነው። ስለዚህ የዛሬው ቪዲዮ ይሄን ይመስላል። በቀጣይ ቪዲዮ ደግሞ ለኤጀንቶች እንዴት ሆስት እንደምናደርግና እንዴት ኤጀንት ልጆችን እንደምናደርግ ቀጥታ ቪዲዮ ሰራላችኋለሁ ማለት ነው። እና ደግሞ ይሄን አካውንት ሰብስክራይብ እና ላይክ ማድረግ እንዳትረሱ። ይመቻችሁ። እወዳችኋለሁ። አመሰግናለሁ።